ዓለም ኮስሞሎጂካል አርጊውመንትን እንጀምር። አምላክ አለ ወይ ብለን ስንጠይቅ እንግዲህ ላይክ አምላክ አለ ብለን ለመናገር የሚያስችል ሪዝኖች አሉን ወይ? ያንን ሰፖርት ማድረግ የምንችልባቸው ኤቪደንሶች አሉ ወይ? ቦዝ ፊሎሶፊካል የሆኑም ሳይንቲፊክ የሆኑም የሚለውን ነገር እንግዲህ በተለያዩ አርጊውመንቶች ማየት እንችላለን። ከዓለም ኮስሞሎጂካል አርጊውመንት በሁለቱም መንገድ አለ ብሎ የሚያስቀምጥ አንድ ሀሳብ ነው። ስለዚህ የትኛው ነው የኛ ወርልድ ቪው መሆን ያለበት የሚለውን ነገር ስናይ ናቹራሊስቲክ አይነት ወርልድ ቪው የኤቲዝም የሆነው ማለት ነው። በቃ ይሄ ዩኒቨርስ ማቴሪያል ዩኒቨርስ ብቻ ነው ያለው የሚለውን ነገር፣ ሁለተኛ ደግሞ ሱፐርናቹራል ሪያሊቲ ካለ አምላክ ካለ እንደ ሶ ኮስሞሎጂካል አርጊውመንት ነው። ኮስሞሎጂካል አርጊውመንት ላይክ እንደ አምብሬላ ነው። ውስጡ ቢያንስ ኮንቲንጀንሲ እና ይሄ ከዓለም ኮስሞሎጂካል አርጊውመንት አለ። ኮንቲንጀንሲ እና ከዓለም ኮስሞሎጂካል አርጊውመንት ሶ ከዓለም ኮስሞሎጂካል አርጊውመንት ራሱ የተለያዩ ፕሮፖነንቶች ይኖሩታል የሚያቀርቡት ማለት ነው። ያው ዊሊያም ሌን ክሬግ ሂዝ ደ ፌመስ ዋን፣ በተወሰነ መንገድ ደግሞ አሌክሳንደር ፕሮስ ያቀርበዋል። ከዛም በኋላ እንደገና ደግሞ እንትናም ያቀርበዋል ላይክ አንድሪው ሎክ ነው ስሙ፣ ላይክ አለ የእሱም አይነት ቨርዥን ስፔሻሊ ቢ ቲዮሪ ኦፍ ታይም ምናምን የሚባል ነገር አለ። በእሱ ላይ መስራት እንደሚችል የሚያቀርበው ነገር አለ ምናምን መሰለኝ። እሱን እስኪ በጊዜ ሂደት እናየዋለን። ግን ከዓለም ኮስሞሎጂካል አርጊውመንት 3 መስመር ነው። 2 ፕሬሚስ እና 1 ኮንክሉዥን ነው ያለው። 2 ፕሬሚስ እና 1 የመጀመሪያው whatever begins to exist has a cause ማለት ነው። እንግዲህ መኖር የጀመረ ነገር ሁሉ አስጀማሪ አለው። ምንድነው እዚህ ላይ ከጀርባ ያለው ፊሎሶፊካል ሀሳብ? something cannot come from nothing ማለት ነው። የሆነ ነገር ከምንም ነገር አይመጣም። የሆነ ነገር መገኘት የሚችለው ከሆነ ነገር ነው። የሆነ ነገር ከምንም ነገር ወይም ከነቲንግ ዝም ብሎ ብቅ ማለት አይችልም የሚልን ሀሳብ ይይዛል ማለት ነው። whatever begins to exist as a cause ሲል ማለት ነው። ስለዚህ የሆነ መኖር የጀመረ ነገር የሆነ ኮዝ አለው ነው። ይሄ ፕሬሚስ 1 ነው። ፕሬሚስ 2 ደግሞ the universe began to exist፣ ይሄ አሁን የምናውቀው ዩኒቨርስ ማለት ነው። ሁሉም ነገር የያዘው or the cosmos መኖር የጀመረ ነው። so like መኖር የጀመረ ነው፣ በጊዜ ውስጥ መኖር የጀመረ ነው፣ ወይም ከጊዜ ጋር መኖር የጀመረ ነው either way ማለት ነው። ስለዚህ መኖር የጀመረ ነገር ከሆነ አስጀማሪ አለው። therefore the universe has a cause የሚለው ደግሞ ኮንክሉዥናችን ይሆናል። ስለዚህ ፕሬሚስ 1 መኖር የጀመረ ነገር በሙሉ አስጀማሪ አለው። ፕሬሚስ 2 ዩኒቨርስ መኖር የጀመረ ነው። ኮንክሉዥን ዩኒቨርስ አስጀማሪ አለው የሚል ሀሳብ። ሶ ዲዳክቲቭ አርጊውመንት ስለሆነ አስሎንጋስ የሁለቱ ፕሪሚሶቻችን ያቀረብናቸው እውነት መሆናቸውን እስካሳየን ድረስ እና ደግሞ ቫሊድ ከሆነ በቃ ኮንክሉዥኑ እውነት ነው፣ ላይክ ሪፊዩት ማድረግ አይቻልም። ስለዚህ አርጊውመንቱ ሳውንድ ነው ብለን መቀጠል እንችላለን ማለት ነው። ግን አሁን መግቢያውን ብቻ ነው እናያለን ስላልኳችሁ ዲፐር የሆነ ፊሎሶፊካሉን እንተውና አንድ ኢንስታንስ እንስጥ። ለምሳሌ የመጀመሪያው ፕሪሚስ እውነት ለመሆኑ ለማሳያ ማለት ነው መኖር የጀመረ ነገር በሙሉ አስጀማሪ አለው የሚለውን ማለት ነው። ላይክ የሆነ ነገር ከምንም ነገር ወይም ሰምቲንግ ከነቲንግ ይገኛል የሚለው ነገር ላይክ ከማጂክ ራሱ የከፋ ነው የሚልን በተደጋጋሚ ይጠቀማል ይሄን አገላለጽ ዊሊያም ሌን ክሬግ። ለምን ብትሉ ለምሳሌ በማጂክ ውስጥ አብዛኛው ጊዜ ህፃን እያለ ምናምን የምናየው የሆነ ማጂሻን ከኮፍያ ውስጥ ምን ሲያወጣ ነው ላይክ ጥንቸል ምናምን ያወጣል። ነገር ግን አሁን ጥንቸሏ ራሱ ከምን ተገኘሽ ቢባል ላይ ከምንም ነገር አይደለም የተገኘችው። አትሊስት በሆነ ሴንስ ምን ያስገኛት ምን አለ ማጂሻኑ አለ፣ እንደዚሁም ደግሞ ኮፍያው አለ። ስለዚህ ላይ ከምንም ተገኘ የሚልን ነገር አፕላይ ልናደርግበት አንችልም። ስለዚህ ከማጂክ እንኳን የከፋ ነው። ላይክ ማጂክ ደግሞ አእምሯችሁ ውስጥ ስታስቡት ሪል ማይመስል ነገር ነው አይደል? አብዛኛውን ጊዜ ግን አትሊስት ማጂክ ላይ ራሱ ኮዝ የሚያደርገው ነገር አለ። ነገር ግን አይ ሰምቲንግ የሆነ ነገር ማለት ነው ከምንም ነገር ወይም ከነቲንግ ይመጣል ማለት ከማጂክ የከፋ ነው። ሶ የሆነ ነገር ከምንም ነገር መምጣት የሚችል ከሆነ ለምንድን ነው አሁን ላይ ላይክ ይሄ ነገር ሀፕን ሲያደርግ ማናየው የሚል ሀሳብ ይነሳል። ሶ ላይክ ለምን ሀፕን አያደርግም? ነቲንግ ለምን ዲስክሪሚኔተሪ ይሆናል? ላይክ የሆነ ሰዓት ላይ ብቻ ይሰራል፣ የሆነ ሰዓት ላይ አይሰራም። ነቲንግ እኮ ምንም አይነት ፕሮፐርቲ የለውም አይደል? ይሄ ደግሞ ሳትሪካል የሆነ እንትን ነው። ላይክ ነቲንግ የምር ያንን ነገር ማድረግ ይችላል እና ከዛ ግን ይሄ ነው ዲስክሪሚኔት እያደረገ ነው እያልኩኝ አይደለም። ስለዚህ ላይክ ኤቭሪዴይ ኤክስፒሪየንሳችን ላይ ይህንን አናውቅም። ይህንን መረዳት አለብን። ኤቭሪዴይ ኤክስፒሪየንስ እና ሳይንቲፊክ ኤቪደንስም የሚናገረው
something ከነቲንግ አይመጣም። ስለዚህ የመጀመሪያው ፕሬሚሳችን እውነት ነው ማለት እንችላለን። አትሊስት ምንድነው ለሱ ካውንተር ከሚሰጡ ሀሳቦች የተሻለ ወይም ቬሪ ቬሪ ፕላውዚብል የሆነው ይሄኛው ነው። እውነት የመሆን እድሉ ከሌሎቹ የኛ ፕሪሚስ ይሆናል ማለት ነው። ስለዚህ የሆነ ነገር መኖር የጀመረ ከሆነ ኮዝ ሊኖረው ይገባል። የሆነ ነገር መኖር የጀመረ ከሆነ ኮዝ ሊኖረው ይገባል። ይሄ ፕሪሚስ ዋን ነው። ወደ ሁለተኛው ፕሪሚሳችን እንሂድ። ወደ ሁለተኛው ፕሪሚስ ደግሞ ስንሄድ ዩኒቨርስ መኖር የጀመረ ነው የሚል ነው። ከአንደኛው ይልቅ ሁለተኛው ነው በደንብ ቻሌንጅ የሚደረገው ላይክ አብዛኛውን ጊዜ ማለት ነው። የመጀመሪያውን ቻሌንጅ ያደረጉ የተወሰኑ ሰዎች አሉ፣ ላይክ ሁለተኛው ነው በደንብ ቻሌንጅ የሚደረገው። ሁለተኛው ካይንደ ሁለት አይነት አማራጭ ነው ያለው። ዩኒቨርስ ኢደር መኖር የጀመረች ነች ወይም ደግሞ ፎር ኢተርኒቲ የነበረች ነች፣ ማለትም በቃ ለዘላለም የነበረች ነች የሚል ነው። ሁለቱን ሀሳብ እናይዝ። ኤቲስቶችን ስንመለከት አብዛኞቹ ስፔሻሊ ይሄ ሳይንቲፊክ አድቫንስመንት ምናምን በደንብ ከመምጣቱ በፊት ምን አይነት ሀሳብ ያስቀምጣሉ? ዩኒቨርስ በቃ ነበረች፣ ለዘላለም ነበረች፣ የሆነ ሰዓት ላይ የጀመረች ነገር አይደለች። ወይም ዩኒቨርስ ቢሆን ደግሞ ካደረግነው የጀመረ ነገር አለው። the universe is just there and that's all ይላል። ለምሳሌ ላይክ በደንብ አሪፍ ኤቲስት ነው በርትራንድ ረሰል ማለት ነው። the universe is just there and that's all በቃ ዩኒቨርስ አለች፣ ሌላ ምንም የተለየ ነገር የለውም። ሶ ላይክ ይሄ የኤቲስቶች ሀሳብ ሆኖ ነው የሚቀጥለው። ስቲል ይሄንንም ሆልድ የሚያደርጉ ሰዎች አሉ። ነገር ግን ለእኛ ፕሪሚስ ባክ ማድረጊያ ምን አይነት ኤቪደንስ አለን የሚለውን ነገር ስናይ ከሳይንቲፊክ ኤቪደንስ እንጀምር። ፊሎሶፊካሉን በኋላ ስለምናይ ማለት ነው። ከሳይንቲፊክ ኤቪደንስ ስንጀምር ሰከንድ ሎው ኦፍ ተርሞዳይናሚክስን በቀላሉ ማንሳት እንችላለን። የተርሞዳይናሚክስ ሁለተኛ ህግ ምንድን ነው የሚለው? በቃ ጄኔራሊ ዩኒቨርስ በጊዜ ሂደት በውስጡ ያላትን ኢነርጂ ላይክ እየጨረሰች ነው የምትሄደው። ላይክ መጠቀም የምትችለው ኢነርጂ ላይክ እያለቀ ነው የሚሄደው። ሶ ይሄ እንዴት ነው እኛን ሰፖርት የሚያደርገው ካልን ዩኒቨርስ ከዛሬ በፊት ላይክ ለማያልቁ ጊዜያት ኖራ ወይም ለኢንፊኒቲ አማውንት ኦፍ ታይም ላይክ ፎሬቨር የምንለውን አማውንት ኦፍ ታይም ላይክ ኖራ ቢሆን ኖሮ ይሄኛውን ላይክ በውስጡ ያለውን ኢነርጂ እስካሁን ድረስ መጨረስ ነበረባት፣ ዴን ማለቅ ነበረበት። ዴን በቃ ላይክ ዴድ ፕላኔት ነበር መሆን የነበረባት የኛም ፕላኔት። ዩኒቨርስም ደግሞ ኢንትሮፒ ማክሲመም ነበር መድረስ የነበረበት በውስጡ ያለው ዲስኦርደር ማለት ነው። ምክንያቱም ዩዜብል ኢነርጂው ማለቅ አለበት። አሁን ግን በምንመለከትበት ሰዓት ላይ ስቲል የተረፈ ኢንትሮፒ አለ። ሚን ላይክ ማክሲመም ላይ አልደረሰም በሚለው ሴንስ ማለት ነው። ስቲል ዩዜብል የሆነ ኢነርጂ አለ። ስለዚህ ይህ ላይክ ለኢተርኒቲ እንዳልኖረች ከዚህ በፊት ያሳየናል። የሆነ ሰዓት ላይ ጀምራ እየተጠቀመችው መታ ይኸው እስካሁን ድረስ እንዳላለቀ ያሳየናል። ላይክ ነገር ግን ከዛ በፊት ለዘላለም በሚባል ደረጃ ኖራ ከነበረ እቺ ዩኒቨርስ ለዘላለም በሚባል ደረጃ ኖራ ከነበረ እስካሁን ድረስ ዩዜብል ኢነርጂዋን መጨረስ ነበረባት ዩኒቨርስ። ሌላ አሁን ላይ በቃ ዩዜብል ኢነርጂ የሚባል ነገር መኖር የለበትም። ኢንትሮፒ ማክሲመም ላይ መድረስ ነበረበት። የምናየው ዲስኦርደር ማክሲመም ላይ መድረስ ነበረበት። እንግዲህ አሁን እንደዚህ ስላችሁ እዚህ ላይ የሚነሱ ብዙ ኦብጀክሽኖች አሉ። ነገር ግን ከዓለም ኮስሞሎጂካል አርጊውመንትን ለብቻው አፖሎጄቲክስ አሁን 101 ላይ ነን አይደል? አይ ጌስ 201 ላይ መውሰዳችን አይቀርም በደንብ በሰፊው ማለት ነው። ዲን ያኔ እናየዋለን። አሁን ግን ላይክ የኛን አርጊውመንት ብቻ እያቀረብን እንሂድ። እንደ መግቢያን ብቻ ነው ምናየው ስላለን። ስለዚህ ሰከንድ ሎው ኦፍ ተርሞዳይናሚክስ ዩኒቨርስ የሆነ ሰዓት ላይ እንደጀመረች ያሳየናል ማለት ነው። ይሄም ደግሞ ላይክ ተጨማሪ በሳይንቲፊክ ዲስከቨሪዎች አሉ ይህንን የሚደግፉ። ለምሳሌ በ1915 አልበርት አንስታይን ጄኔራል ቲዮሪ ኦፍ ሪሌቲቪቲ የሚባል ነገር አለ አይደል? አትሊስት እንሰማዋለን ላይክ ምን እንደሆነ ባናውቅም ላይክ ምንድነው ይሄ ነገር ያስቻልን ብንል ስለ ፓስት ሂስትሪ ኦፍ የዩኒቨርስ ማለት ነው። ስለ ፓስት ሂስትሪዋ በሚኒንግፉል ወይ ማውራት እንድንችል ያደረገን ጄኔራል ቲዮሪ ኦፍ ሪሌቲቪቲ ነው። ሃው የሚለውን የኛ ኮንሰርን ስላልሆነ እንለፈው። ብቻ አንስታይን ይሄንን ፕሬዘንት አደረገ አይደል? ጄኔራል ቲዮሪ ኦፍ ሪሌቲቪቲ የእሱ ሪሌቲቪቲ ላይ ሁለት ሰዎች ይሰራሉ። አሌክሳንደር ፍሪድማን እና ጂዮርጅስ ሌማንትሮ የሚባሉ ሁለቱም በእሱ ሪሌቲቪቲ ቲዮሪ ላይ ይሰራሉ፣ በአይንስታይን ማለት ነው። ከዛ ግን ምን ፕሪዲክት አደረጉ? ይሄንን ተጠቅመው ሲሰሩ ዩኒቨርስ ኤክስፓንድ እያደረገ ነው። ዩኒቨርስ ምን እያደረገ ነው? ኤክስፓንድ እያደረገ ነው። ሚንስ እየሰፋ ነው ማለት ነው። እየሰፋ ነው ሲባል የሆነ ከዩኒቨርስ ውጪ ሌላ ስፔስ ኖሮ እሱን እየተጠቀመ እየሄደ ነው ሳይሆን ላይክ ስፔስ ራሱ እየሰፋ ነው።
እኔ እስካየሁትና እስካነበብኩት ድረስ ላይክ ከውስጥ ነው እየሰፋ የሚሄደው። ውጭ ያለው ነገር ጀስት ምን የሚታወቅ ነገር የለም እስካሁን ድረስ ግን እስከማውቀው ድረስ እኔ ልበል ብቻ ግን ዩኒቨርስ እየሰፋች እየሄደች ነው። ሁለቱ ሰዎች ይህንን ፕሬዲክት አደረጉ። ዴን በ1929 ኤድዊን ሀብል ምን አደረገ? ሬድ ሺፍት ኤንድ ላይት ፍሮም ከዲስታንት ጋላክሲዎች ይህንን ሬድ ሺፍት ዲቴክት አደረገ። ይሄ ደግሞ ምንድን ነው የሚያሳየው? ላይክ የኤክስፐሪመንቱ ምንነቱን መረዳት አይጠበቅብንም ላይክ ኢንዴብዝ መግባት ካልፈለግን ድረስ ማለት ነው። ብቻ ግን በኤድዊን ሀብል በሱ ኤክስፐሪመንት ምንድን ነው ያገኘ ነው ቢባል ኤምፒሪካል ኤቪደንስ ነው። ምንድን ነው ይሄ ኤምፒሪካል ኤቪደንስ ካልን ዩኒቨርስ ኤክስፓንድ እያደረገች ብቻ ሳይሆን ያለችው ይልቁንም የተነሳችው ራሱ ከሲንግል ፖይንት እንደሆነ ያሳያል። ከሲንግል ፖይንት እንደገና ደግሞ ኢን ደ ፋይናይት ፓስት ነው፣ ከኢንፊኒቲ አይደለም፣ ኢን ደ ፋይናይት ፓስት ነው። ሶ ላይክ የኮን አይነት ኢሜጅ አይታችሁ ከሆነ ስለ ዩኒቨርስ ይሄ ስለ ቢግ ባንግ ስለምንም ሲወራ የኮን አይነት ነገር ማለት ነው። ኮን ማለት በምን አይነት ሼፕ አድርጋችሁ ያዙት? ይሄ ለልደት ምናምን ህፃን እያለ የሚደረግልን ነገር እንደዛ ብላችሁ አስቡት። ሶ ላይክ ከላይ ፖይንት አለው አይደለ? ሶ ላይክ ዩኒቨርስም ከእንደዛች አይነት ፖይንት ወደኋላ ደግሞ ብንቆጥር ጊዜው ሚያልቅ ለኢንፊኒቲ አይደለም፣ ላይክ ኢን ቢሊየንስ ኦፍ ይርስ ሊሆን ይችላል። ብቻ ግን ወደኋላ ስትሄዱ ሚያልቅ ከፖይንት ይጀምርና አሁን ወዳለንበት እየሰፋ ልክ እንደከሆኑ እየሰፋ ላይክ በጭንቅላታችን ልክ ይደርሳል አይደል? ላይክ እንደዛ እየሰፋ ነው የሚሄደው የሚል ነገር አለ ጄኔራሊ ስናስቀምጠው። ሶ ይሄ ላይክ ሞኒሜንታል የሆነ ዲስከቨሪ ነው። ሶ ላይክ ይሄ ፋይናይት ዩኒቨርስ ዲስከቨር እየተደረገ ሲመጣ ላይክ ዩኒቨርስ ፋይናይት ፓስት እንዳላት እየታወቀ ሲመጣ እነዚህን ነገሮች ማለትም እንደዚህ አይነትን ኤቪደንሶች በተለያዩ ሞዴሎች ኤክስፕሌን ለማድረግ ተሞከረ። as much as possible ጋድን አቮይድ ለማድረግ ማለት ነው። ስለዚህ ሁሉም ሰው የፋይናይት ዩኒቨርስ ደጋፊ ስላልነበረ አይ እናንተ የምትሉትም ላይክ የምታቀርቡት ነገር እኮ የግድ ይሄ ከፖይንት ጀምሮ በእንደዚህ አይነት መንገድ የሚጀምር ሳይሆን በሌላም መንገድ ማየት እንችላለን የሚል የተለያዩ ሞዴሎች መቅረብ ጀመሩ። ላይክ ኦሲሌቲንግ ቲዮሪ ልትሰሙ ትችላላችሁ። ቆይቷል ከተተወ እንደዚህ አይነት ይሄኛው ኦሲሌቲንግ ቲዮሪ ግን ስቲል አንዳንድ ሰዎች አሁን የሚያነሱት አሉ። ምን አይነት ሀሳብ ናቸው? እንዴት ስንገባበት እናያለን። ላይክ ልክ የኛ ዩኒቨርስ ፖይንት ነበረች አይደል? ከዛ ፊት እንደዚሁ ከሌላ ፖይንት ጀምሮ እየሰፋ መጥቶ ኮላፕስ አድርጎ ፖይንት ሆነ። ከዛ ደግሞ እየሰፋ ይመጣል። አሁንም ኮላፕስ ያደርጋል። ከዛም በኋላ እየሰፋ ይመጣል። ላይክ ኮላፕስ ያደርጋል ምናምን እያለ የሚቀጥል ማለት ነው። ሌሎችም ኳንተም ግራቪቲ ምናምን የሚባሉ ሌሎች እንትኖች ነበሩ። ብዙ አይነት ሞዴሎች ብቻ ነበሩ የቀረቡት። ነገር ግን ላይክ ሁሉም ቀስ በቀስ ስቲል በሳይንሱ ዓለም ውስጥ ነው ምላችሁ አዴኩዌት እየሆኑ አልነበረም። ላይክ በስርዓት ያለውን ኤቪደንስ ኤክስፕሌን ማድረግ አይችሉም ነበረ። ሶ ላይክ ቀስ በቀስ እነሱ ላይ ያለው ኢንትረስት እየቀነሰ ይመጣል ማለት ነው። ከዛ በጣም በቅርብ ደግሞ በ21ኛው መቶ ክፍለ ዘመን ላይ 3 ሊዲንግ ኮስሞሎጂስቶች ያረጋልን መጽሐፍ አንብባችሁት ከሆነ በተደጋጋሚ ይጠቅሳቸዋል። እንግዲህ አርቪንድ ቦርድ፣ አላን ጉት እና አሌክሳንደር ቪሌንከን በተለይ በኢሜሎች ምናምን የተመላለሳቸው ብዙ ነገሮች ስላሉ ብዙ ጊዜ ላይም ይጠቅል እሱ። አላን ጉትም በኦፖዚት ሳይድ ሆነ ይጠቅሳል። ብቻ ግን አሁን ላይ እንተዋቸውና እነዚህ 3 ሰዎች የሆነ ነገር ፕሩቭ አደረጉ። ምንድነው የፕሩቭ ያደረጉት ነገር? የትኛውም ዩኒቨርስ ይሁን ኦን አቨሬጅ ስትሰሉት ኤክስፓንድ እያደረገ ከሆነ ስለዚህ በሂስትሪ ውስጥ ኦን አቨሬጅ ኤክስፓንድ እያደረገ ከነበረ ኢተርናል ሊሆን አይችልም ኢን ደ ፓስት። ስለዚህ ወደ ኋላ ብትሄዱ ኢን ደ ኤንድ ምንድነው መጨረሻ የምታገኙት? አብሶሉት ቢጊኒንግ ታገኛላችሁ። አብሶሉት ቢጊኒንግ ሶ የሆነ የጀመረበትን ሞመንት ታገኛላችሁ። ኦን አቨሬጅ ኤክስፓንድ የሚያደርግ የትኛውም ዩኒቨርስ ወደ ኋላ ብትመለሱ ወደ ኢተርኒቲ መሄድ አይችልም። ፋይናይት የሆነ ፓስት ነው ያለው። ስለዛ የሆነ አብሶሉት ቢጊኒንግ ጋር ትደርሳላችሁ የሚልን ነገርን ፕሩቭ አደረጉ። ሶ ላይክ በእነሱ ስም ነው የሚጠራው። ላይክ ቦርድ ጉት ቪሌንከን ቲዮረም ተብሎ ይጠራል ይሄ ቲዮሪያቸው ማለት ነው። ላይክ መልቲቨርስም ቢኖር ላይክ ለመልቲቨርሱም ይሰራል። ላይክ አቨሬጅ ኤክስፓንድ እያደረገ ያለ ከሆነ ስቲል ወደ ቢጊኒንግ መሄዱ አይሰራም። ላይክ ግን መልቲቨርስ የሚባል ነገር ካለ እስካሁን ድረስ አንድ ሰብስታንቲቭ ነገር ነው ላይክ ያየሁት ለሱ ኤቪደንስ፣ ግን እሱም ላይክ በጣም ትንሽ ነው። እሺ ከዛ ራሱ ማለት ነው አሌክሳንደር ቪሌንከን መሰለኝ ካልተሳሳትኩኝ እንደዚህ ብሎ ይናገራል። ይሄ ምንድን ነው ኢንቴል የሚያደርገው ብሎ ሲናገር ሳይንቲስትስ ካን ኖ ሎንገር ሃይድ ቢሃይንድ ኤ ፓስት ኢተርናል ዩኒቨርስ ማለት ነው።
ከዚህ በኋላ ሳይንቲስቶች ላይክ ዩኒቨርስ ለዘላለም ነበረ ወይም ያለፈው ጊዜ ኢንፋይናይት አማውንት ኦፍ ታይም ነው በሚለው ሐሳብ መደበቅ አይችሉም። ሶ ላይክ ፋይናይት የሆነ ፓስት እንዳለ ነው ፕሩፍ ያደረጉት ማለት ነው። ስለዚህ አሁን ይሄ ፋይናይት የሆነው ፓስት ጋድ እንዳለ ለማሳየት መጠቀም እንችላለን አንችልም የሚለው ነገር ነው እንጂ ዲቤት ውስጥ መግባት ያለበት ይሄ ዩኒቨርሳችን ኢንፊኒት ነበረ ወይስ አይደለም የሚለው ነገር ክርክር ውስጥ አይገባም ማለት ነው። ግን ስለ ሳይንስ ስታወሩ እዚህ ጋር መክራችሁ ነገር ሳይንስ ኦልዌይስ ፕሮቪዥናል ነው ማለትም ሊቀየር የሚችል ነገር ነው። ስለዚህ ላይክ አሁን ባለ ኤቪደንስ ሳይንስ የኛን ሐሳብ ይደግፋል ብለን እናቀርበው እንችላለን ላይክ እንጂ የሆነ በፍጹም ሊቀየር የማይችል ነገር ነው ብለን ሳይንስ ላይ የሆነ 100% ማህተም የምንመታበት ነገር አይደለም። ብዙ ጊዜ ተቀያየሩ ስለ ሳይንስ ሶ ፕሮቪዥናል መሆኑን ግን እንዳትረሱት ስለ ሳይንስ ስናወራ ማለት ነው። ግን ላይክ ራሳቸው ማድሚት የሚያደርጉት ነገር ላይክ ያን ያህል የሚቀየር አይነት ቲዮሪ አይመስልም እስካሁን ድረስ ስለቆየ ማለት ነው። ሶ ላይክ ምንም የሚያመልጡበት ነገር የለም። they have to face the problem of cosmic beginning ይሄ ዩኒቨርስ ጀምሯል ከተባለ ከዛ በኋላ የሚመጡትን አይነት ጥያቄዎች ሳይንቲስቶች የግድ ማስተናገድ አለባቸው፣ መደበቅ አይችሉም። ሶ ኤኒ አዴኩዌት ሞዴል ማቅረብ ላይክ ካስፈለገ መስታቭ ቢጊኒንግ ላይክ እኛ ኖርማሊ እንደምናስበው እንደ ስታንዳርዱ ሞዴል የሆነ አይነት ጅማሩ ሊኖረው ያስፈልጋል ማለት ነው። ሶ ፕሪሚስ ዋንን አየን ላይክ መኖር የጀመረ ነገር በሙሉ አስጀማሪ ያለው የሚለውን ኤቭሪዴይ ላይፋችንም እንዲሁም ሳይንቲፊክ ኤቪደንስ ይሄኛውን እንደሚያሳይ ላይክ something cannot come from nothing የሚለውን ሜታፊዚካል ሎው ማለት ነው። ሁለተኛ ደግሞ ዩኒቨርስ የጀመረች እንደሆነች በምን አየን? የሳይንቲፊክ ኤቪደንስ ማለት ነው። አንደኛ በቦርድ ጎት ቪለንከን ቲዮረም በሱ፣ ሁለተኛ ደግሞ the second law of thermodynamics ማለት ነው። ሶ like quite plausible ነው ሁለቱም ፕሪሚሳችን እውነት የሚሆኑበት ማለት ነው። this means ደግሞ ዲዳክቲቭ አርጊውመንት ስለሆነ ኮንክሉዥንም ኦልሶ እውነት ይሆናል ማለት ነው። ሶ ዩኒቨርስ የጀመረች ከሆነች ዩኒቨርስ ራሷን ማስጀመር አትችልም። ይሄ ኮንትራዲክሽን ስለሚሆን፣ ምክንያቱም ራሷን ለማስጀመር ከራሷ ፊት ቀድማ መኖር አለባት ላይክ ራሷን በራሷ መኖር ማስጀመር ስለማትችል ማለት ነው። ስለዚህ ስፔስ እና ታይም አብረው የጀመሩ ናቸው ከዩኒቨርስ ጋር። ስለዚህ አስጀማሪው ምንድን ነው የሚለውን ነገር ያሳይናል። ስፔስለስ እና ታይምለስ ነው። ምክንያቱም እነሱ የጀመሩ ከሆኑ አስጀማሪው ከነሱ በፊት ካለ ስፔስለስ እና ታይምለስ ነው። አሁን አምላክ ብለን ዴፊኒሽን የሰጠነውን አስታውሱ። የመጨረሻው ክፍል ላይ ስፔስለስ ነው፣ ታይምለስ ነው። ማተር የጀመረ ከሆነ ኢማቴሪያል ነው ማለት ነው። ዴን አንኮዝድ ነው። ምክንያቱም ይሄ ስለ ኮዝ ስንሄድ ወደ ኢንፋይናይት መሄድ አይችልም። ላይክ አክቹዋል ኢንፊኒቲ ኤግዚስት ማድረግ የማይችል ስለሆነ ሁለተኛው ከዚህ ቀጥሎ የምናየው ላይ እናነሳዋለን ፊሎሶፊካል አርጊውመንት ላይ። ሶ አንኮዝድ ነው። ይሄኛውን ላይክ አምላክን ማን ነው ኮዝ ያደረገው ስንል ሌላ አካል ካለ ያኛውን አምላክ ደግሞ ሌላ ማን ነው ኮዝ ያደረገው እያለ እንደዛ ወደ ኢንፊኒቲ መሄድ አንችልም። ሶ እሱን እንዴት ማሳየት እንደምንችል እናየዋለን በፊሎሶፊ ውስጥ። ሶ ግን አንኮዝድ ነው ላይክ የዩኒቨርሷ ኮዝ ስለሆነ ኤንድ አንኢማጂነብሊ ፓወርፉል ነው ወይም ኢኖርሞስሊ ፓወርፉል ነው። ይህንን ተርም ለምን ኦምኒፖተንት በሚለው ቃል ያን ያህል እንደማንጠቀመው ባለፈው አብራርቻለሁ። ግን እንደዛም ኢንቴል ማድረግ ይቻላል። ምክንያቱም ላይክ በነን ቢንግ እና በቢንግ መካከል ኢንፋይናይት የሆነ ዲስታንስ ስላለ ኦልሞስት ኦምኒፖተንት ነው ይህንን ኮዝ የሚያደርገው። ግን አትሊስት እንደዚህ አይነት ዩኒቨርስ ኮዝ ማድረግ የሚችል አይነት ኢኖርሞስሊ ፓወርፉል የሆነ አካል እንዳለን እንረዳለን። ግን የጋድን ዴፊኒሽን ቅድም አይተን ከሆነ ላይክ ማች ላይክ ጋር ነው ላይክ ይሄኛውን አካል ነው እኛ አምላክ ብለን እየጠራን ያለ ነው። እና the cosmological argument like quite reasonable ነው ላይክ በአምላክ ማመን ሪዝናብል እንደሆነ ከምንረዳበት አርጊውመንቶች ውስጥ አንዱ ነው። ላይክ ለምሳሌ ይሄ አካል ጋድ ሊሆን እንደሚችል ሪቻርድ ዶኪንስ ላይክ ካይንድ ኮንሲድ ያደርግና ኦኬ ይሄንን አካል አሳየኸኝ፣ ግን አሁን ለምሳሌ ጸሎቴን እንደሚሰማኝ የሆነ ነገር እንደሚያደርግልኝ ብሎ ኤክስትራ ሪኳየርመንቶችን ያስቀምጣል። ግን አንተ የምትለው አይነት ጋር ግን አይደለም ምናምን ይላል። ነገር ግን አርጊውመንቱ ሳውንድ እንደሆነ በዚህ መርዳት ትችላላችሁ። ሪፊዩት ለማድረግ እንኳን አይሞክርም እስካየሁት ድረስ ዶኪንስ ራሱ ማለት ነው የኒው ኤቲስት ፕሮፖነንቱ ፊት ለፊት ላለው ሰውዬ። ሶ በሳይንቲፊክ አርጊውመንት እንደዚህ ማየት እንችላለን የሁለቱም ፕሪሚስ እንዴት ሆልድ ማድረግ እንደሚችል። አሁን ወደ ፊሎሶፊካል አርጊውመንቱ እንምጣና እንጨርሳለን የዛሬውን ክፍል። ፊሎሶፊክሊ ስናይ ዩኒቨርስ ኢተርናል ነሽ ብሎ ያመነ ሰው ነበር። ለምሳሌ አርስቶትል እንደዛ ነበር የሚያምነው፣ ዩኒቨርስ ኢተርናል ነሽ ብሎ ያምናል። ነገር ግን
አልጋዛሊ አለ። አልጋዛሊ ማለት ያው የሙስሊም ፊሎሶፈር ነው። እሺ ዊሊያም ሌን ክሬግ ሪቫይቭ ያደረገው አርጊውመንቱን ከአልጋዛሊ ነው። ላይክ አልጋዛሊ ይህንን ነገር አነሳው። ከዛም በኋላ አይገስ ቶማስ አኪናስ አልተመቸውም አይነት ነገር። ሶ ቶማስ አኪናስ ደግሞ ያልተመቸው አይነት ነገር ከሆነ በዌስተርን ውስጥ ኢቴንስ ቱ ዳይ አውት በቃ ላይክ ይጠፋል። የእሱ ስለሆነ በጣም ተጽዕኖ ያለው የእሱ አርጊውመንቶች ስለሆኑ ከዛ በኋላ ግን ዊሊያም ሌን ክሬግ ሪቫይቭ አድርገውታል ማለት ነው። ግን አልጋዛሊ ብቻ ዲስአግሪ አድርጓል ከአርስቶትል ጋር ላይክ ዩኒቨርስ መጀመሪያ ከሌላት እና ኢተርናል ከሆነች ከዛሬ በፊት ያለፉት ፓስት ኢቨንቶች በሰክሰሽን ማለት ነው ላይክ ቀኖቹ ምናምን ላይ ሀፕን የሚያደርጉት እነዛ ፓስት ኢቨንቶች ኢንፊኒት መሆን አለባቸው። ነገር ግን ኢንፋይናይት የሆኑ ኢቨንቶች ከዛሬ በፊት ሀፕን አድርገው ከሆነ ችግር ውስጥ እንገባለን። ምክንያቱም አክቹዋል ኢንፊኒት ነምበር ኦፍ ፓስት ኢቨንት ወደ ሜታፊዚካል አብሰርዲቲ ውስጥ ይመራናል። ሜታፊዚካል ኮንትራዲክሽን ብሎ ያስቀምጣል። ወይም ሜታፊዚካሊ ኢምፖሲብል ብሎ ያስቀምጠዋል ዊሊያም ሌን ክሬግ። ግን ላይክ ሜታፊዚካል አብሰርዲቲ በሚለው እንቀጥል። ለምን አብሰርዲቲ ብቻ በሚለው እንደምቀጥል ነግራችኋለሁ። ምክንያቱም ኮንትራዲክሽኖቹ አቮይድ መደረግ የሚችሉበት ሁኔታ ካለ እነሱን ሂንት የሚመስሉ ነገሮች ስላሉ ማለት ነው። ሶ ላይክ ግን ሜታፊዚካል አብሰርድ ወደ ሆኑ ነገሮች ይመሩናል። ኢፍ ናት ኢምፖሲብል ኦር ኮንትራዲክሽን ካልሆነ አትሊስት ሜታፊዚካል አብሰርዲቲ ውስጥ እንገባለን። ከዛሬ ኢንፋይናይት ነምበር ኦፍ ቀኖች አልፈዋል ወይም ኢንፋይናይት ነምበር ኦፍ ፓስት ኢቨንቶች አሉ ምንል ከሆነ ከዛሬው ላይ ሀፕን ካደረጉት ኢቨንቶች በፊት ሜታፊዚካል አብሰርዲቲ ውስጥ እንገባለን። ኢፍ ናት ኢትስ ኢምፖሲብል ኦር ኢት ሊድስ ቱ ኮንትራዲክሽን ማለት ነው። ለዚህኛው የማቴማቲሽያን ዴቪድ ሂልበርቱን ሀሳብ እንቀመጥ። ሂ ዋዝ አ ብሪሊያንት ጋይ። ዴቪድ ሂልበርት ማቴማቲሽያን ነበረ። ወይም በራሱም የተሰየመውን ሂልበርት ሆቴልን ያቀርባል። ሂልበርት ሆቴል ምን አይነት ሆቴል መሰላችሁ? ኢማጂን አድርጎ ኢንፋይናይት ነምበር ኦፍ ሩሞች ያሉት ሶ ላይክ ተቆጥረው ማያልቁ ሩሞች ያሉት 1 2 3 4 5 6 7 እያላችሁ ሩሞቹ አያልቁ። ሶ እንደዚህ አይነት ሆቴል ነው ሂልበርት ሆቴል ስላችሁ። ይህንን ሆቴል ነው ሁልጊዜ ማሰብ ያለባችሁ። ይሄ ሆቴል አለ እና እነዚህ እያንዳንዱ ሩም ውስጥም ኢንፋይናይት ነምበር ኦፍ ፒፕል ስለገቡ ሁሉም ሩም ምንድነው ኦኩፓይድ ነው፣ ተይዟል። ኢትስ ኦኩፓይድ። ስለዚህ ላይክ ኢትስ ፉል ብለን መናገር እንችላለን ሁሉም ሩሞች ውስጥ ሰው ስላለ። ላይክ ኢንፋይናይት ነምበር ኦፍ ሩም አለ። ሶ ላይክ ኢንፋይናይት ነምበር ኦፍ ሰው እያንዳንዱ ሩም ውስጥ ቼክ አድርጎ ገብቷል። ሶ there is no a single vacancy ላይክ ክፍት ቦታ አለ ብለን መናገር አንችልም። ላይክ ሁሉም ሩም በሰው ስለተያዘ ማለት ነው። ግን አሁን የሆነ እንግዳ ብለን አስብ። የሆነ ሰው መጣ፣ ዴን ሪሴፕሽን ጋር ደረሰ። ምን ይላል? ሩም ፈልጌ ነበር። ሪሴፕሽኗ ምን ምትል ይመስላችኋል? ወይም ማናጀሩ ምን የሚል ይመስላችኋል? ላይክ ኢንፋይናይት ነምበር ኦፍ ሩም ነው፣ ሁሉም ሩም ውስጥ ደግሞ ሰው አለ ብለናል። ላይክ አይ ሙሉ ነው ይላል። ላይክ ኤግዚስት እንደሚያደርጉ ሌሎች ኤግዚስት ማድረግ እንደሚችሉ እዚህ ዓለም ላይ እንደ ሌሎች ሆቴል አይ ይቅርታ ሙሉ ነው ማለት ይችላል? ኖ አይችልም። ምንድነው የሚያደርገው? ሩም ነምበር 1 ያለውን ሰው ወደ ሩም ነምበር 2 ያሸጋግረው። ሩም ነምበር 2 ያለውን ወደ 3፣ 3 ወደ 4፣ 4 ወደ 5፣ 5 ወደ 6 እያለ ቢቀጥል ኢንፋይናይት ነምበሩንም ሁሉንም እያሸጋሸገ ይቀጥላል። ምክንያቱም ሊሚት የለውም አይደል? ሁሉንም ወደ ኋላ እያሸጋሸገ ይጨርስና የመጀመሪያው ሩም ምን ትሆናለች? ክፍት ትሆናለች። ምክንያቱም ሩም ነምበር 1 ላይ ያለውን ሰው ወደ 2 ያለውን ሰው ወደ 3 ያለውን ወደ 4፣ 4 ላይ ያለውን ወደ 5 ላሸጋሸገ የመጀመሪያው ክፍት ሆናለች። ሶ ይሄኛው ሰውዬ ቼኪን አድርጎ ይገባል ማለት ነው። ሶ ላይክ ሩሞቹ ሁሉ ተይዘዋል፣ ግን ደግሞ ስቲል ሰዎችን መቀበል እንችላለን የሚል ነገር ነው ማለት ነው ሂልበርት ሆቴል። ከዚህም የበለጠ ግን አብሰርድ ይሆናል። ላይክ የሆነ አይምሮች ውስጥ የሆነ አይነት ልክ ያልሆነ ኢሜጅ ይፈጥራል አይደል? ዳትስ ዘ ፖይንት። ላይክ አብሰርድ ነገር የሚፈጥር ከሆነ ዳትስ ዘ ፖይንት። ምክንያቱም ላይክ ይህን ነገር አይምሮችን ውስጥ ማስቀመጥ ስለማንችል። ግን አሁን ከዚህም የበለጠ አብሰርድ ይሆናል። ሰፖዝ ላይክ ኢንፋይናይት ሰዎች የሚምጡ ላይክ እንደ አዲስ ሊገቡ ማለት ነው። ኦልሬዲ ተይዟል፣ ቅድም ብያችኋለሁ። ልክ ሲመጡ መግባት ፈልገን ነው ሲባል ሞልቷል ይሏቸዋል። ላይክ ቴክኒክሊ ፉል ይሏቸዋል። ነው ምን ያደርጋሉ? አንደኛው ሩም ውስጥ ያለውን ወደ ሁለተኛው ሩም ይሄዳል። ዴን ሁለተኛው ሩም ውስጥ ያለው ወደ አራተኛው ይሄዳል። ዴን ሶስተኛው ሩም ውስጥ ደግሞ ያለው ወደ
ስድስተኛው ይሄዳል። አራተኛው ሩም ውስጥ ያለው ቅድም የልኩኝ ስለሄድኩኝ ነው። በእጥፍ ሲባዛ ወደ የትኛው ይሄዳል? ወደ ስምንተኛው ሩም ይሄዳል። አምስተኛው ሩም ውስጥ ላይ ያለው ሰውዬ ደግሞ በሁለት ሲባዛ ወደ 10 ይሄዳል። ስድስተኛው ሩም ውስጥ ያለው ደግሞ ላይክ እንደዛ እያደረገ ሄዶ ኦድ ነምበሮች በሙሉ ናቸው አይቀርም። ምክንያቱም ሁሉም ቁጥር በሁለት ሲባዛ ኢቭን ነምበሮች ውስጥ ስለሆነ እየገባ የሚሄደው ኦድ ነምበሮቹ እንዳሉ ባዶ እየሆኑ ነው የሚሄዱት። አንድ ላይ ያለው ሰውዬ ቅድም ሁለት ገብቷል። ጤን ሶስት ላይ ያለውን ሰውዬ ወደ 6 አስገብተነዋል። ጤን 5 ላይ ያለውን ሰውዬ ወደ 10 አስገብተነዋል። ጤን ኢንፋይናይት አማውንት ኦፍ ኦድ ነምበር የሆኑ ባዶ ክፍሎችን እናገኛለን ማለት ጤን ክፍት ይሆናሉ ማለት ነው እነሱ ጤን የመጡት ሰዎች እንዳሉ ብዛታቸው ስንት ነው? ኢንፋይናይት። ስለዚህ እነዚህን ኢንፋይናይት ነምበር ኦፍ ሰዎችን ክፍት ያገኘ ነው ኢንፋይናይት ነምበር ኦፍ ኦድ ነምበር ክፍል አለ አይደል? እዛ ጋር ክፍት ያደረግነው ወደዛ ክፍል እናስገባቸዋለን። ግን ኦልሬዲ ሞልቶ የነበረ ሆቴል እሺ ላይክ የሞላ ነው። ግን ደግሞ የፈለግነውን አይነት ሰው ሁሉ አማውንት ኦፍ ፒፕል ላይክ ማችልበት አይነት ሆቴል ነው። ላይክ እንደዚህ አይነት አብሰርዲቲ ነው። ይሄ ሂልበርት ሆቴል እዚህ ምድር ላይ ኤግዚስት ማድረግ የሚችል ከሆነ እንደዚህ አይነት አብሰርዲቲ ውስጥ ነው የምንገባው። ይሄ ነገር ኤግዚስት ማድረግ ይችላል ወይ የሚለውን ማለት ነው። ዴን ይሄኛውን እስከዚህ ድረስ ብናመጣው አሪፍ ነው ሂልበርት ሆቴልን። ምክንያቱም ከዛ በኋላ ማቴማቲክሊ ዊሊያም ሌን ክሬግ የሚያስቀምጠው ነገር አለ። በተወሰነ መንገድ ኮንቪንስ ያደርገኛል፣ በተወሰነ መንገድ ግን ስቲል ስኬፕቲካል ነኝ። መሰላችሁ ሀሳቡ ከአብሰርዲቲ አልፎ ወደ ሎጂካል ኮንትራዲክሽን ብሎ ይናገራል። እንዴት? ለምሳሌ ሙሉ ነው ብለን ተናግረናል። ኦድ ነምበር ውስጥ ላይክ ኦድ ነምበር ውስጥ የገቡት ሰዎች በሙሉ ይውጡ ይልቀቁ። 1 3 5 7 9 11 13 እያሉ ውስጥ ያሉ ሰዎች በሙሉ ይውጡ ከሆቴሉ ማለት ነው እስከ ኢንፊኒቲ ድረስ ያለው ዴን የወጡት ሰዎች ብዛት ነው የሚሆነው ኢንፋይናይት አይደል? ግን ውስጥ የቀሩት ሰዎች እንዳሉ ኢቭን ነምበር ናቸው አይደል? ግን ስቲል በቁጥራቸው ኢንፋይናይት ናቸው። 2 4 6 8 10 12 እያለ የሚቀጥለውም ኢንፋይናይት ነው። ዴን አይደንቲካል ኳንቲቲ አድርጎ ይወስዳቸዋል። ኢንፋይናይት ሲቀነስ ኢንፋይናይት ላይክ መጀመሪያ ኦድ እና ኢቭን አንድ ላይ ነበሩ። ኢንፋይናይት ነምበር ኦፍ ፒፕል ነበር። ኦድ ነምበሮቹ እንዳሉ ሲወጡ ስቲል ኢንፋይናይት ነምበር ኦፍ ፒፕል ነው የወጡት። ዴን ቅድም ካየነው ቶታል ነምበር ኦፍ ኢንፊኒቲ ላይ የኦድ ነምበሩን ኢንፊኒቲ ብንቀንስ ኢንፊኒቲ ነው የምናገኘው፣ ምንም እንኳን ሁለቱ ኢንፊኒቲዎች አይደንቲካል ናቸው ብሎ ቢወስድ። ሶ ኢንፋይናይት ሲቀነስ ኢንፋይናይት ምንን ሰጠን? ኢንፋይናይት። ይህንን ያዙ። ሁለተኛ ኬዝ ደግሞ ሩም 1 2 3 ላይ ያሉት ሰዎች አይውጡ። ከ4 ጀምሮ ያሉት ሰዎች ግን በሙሉ ይውጡ። ሩም 1 2 3 ላይ ያሉት አይውጡ። ከ4 በኋላ ያሉት በሙሉ ደግሞ ይውጡ። ዴን መጀመሪያ ላይ ኢንፋይናይት ነምበር ኦፍ ፒፕል ነበር የነበረው። 4 ጀምሮ ደግሞ ያሉት ሰዎች በሙሉ እንዳሉ ተቆጥረው ቢወጡ እነሱም ኢንፋይናይት ነምበር ኦፍ ፒፕል ናቸው፣ ሁለቱ አይደንቲካል ናቸው ብሎ ይወስዳል። ዴን መጀመሪያ ላይ ከቶታል ኢንፊኒቲ ውስጥ ሲቀነስ ከ4 በኋላ ያሉት ቁጥሮች እንዳሉ ሲወሰዱ ስቲል ኢንፊኒቲ ነው የሚሆነው። ስንት ግን ሰዎች ነው የቀሩት? ሩም 1 2 3 ላይ ያሉት ሰዎች ዴን 3ን እናገኛለን አይደል? ዴን ተመሳሳይ አይደንቲካል ኳንቲቲዎችን እየቀነስን ተመሳሳይ አይደንቲካል ከኢንፊኒቲ ላይ ኢንፊኒቲን እየቀነስን የተለያየ ሪዛልት አገኘን። የመጀመሪያው ላይ ኢንፊኒቲ፣ ሁለተኛው ላይ 3። ስለዚህ ወደ እንደዚህ አይነት ኮንትራዲክሽኖች ይመራናል ይላል። ዴን ለእንደዚህ አይነት ኦብጀክሽኖች ይነሱበታል። ለእንደዚህ አይነት ኦብጀክሽኖች የሚሰጠው መልስ ምንድነው? ላይክ ስለማንረዳው ነው ምናምን የሚሉ ሰዎች ካሉ ኖ እንረዳዋለን፣ ስለምንረዳው ነው እንደዚህ አይነት ሎጂካል ኮንትራዲክሽኖች ያሉት። ምክንያቱም ሴት ቲዮሪ ዌል ዴቨሎፕድ የሆነ በማቴማቲክስ ውስጥ ያለ ፊልድ ነው። ነገር ግን የሚሰራው ወረቀት ላይ ብቻ ነው፣ ላይክ አይዲያ ብቻ ነው። አክቹዋሊ ኢንፊኒቲ በአይዲያ ውስጥ እንጂ የሚሰራው አክቹዋሊ እዚህ ዓለም ላይ ኤግዚስት ሊያደርግ አይችልም የሚልን ሀሳብ ያቀርባል። ዴን አንዳንድ ሰዎች ማየት ኦብጀክሽኖችን ያቀርባሉ። እኔም ስኬፕቲካል እንደሆን ያደረጉኝ እዚህ ላይ ሀሳብ ላይ ኢንፊኒቲን እንደ አንድ ቁጥር ትሪት እያደረግከው ነው የሚል ነገር። ልክ አሁን 4 ሲቀነስ 3ን በምትቀንስበት አይነት ሴንስ ከኢንፊኒቲም ላይ ኢንፊኒቲ እንደዛ ይቀነስክ ነው። ግን ቴክኒክሊ ቁጥሮቹን ላይክ ሳምፕል አውት ብናደርጋቸው እንደምናስበው አይነት አይደንቲካል አይደለም ብለው የሚሞግቱ ሰዎች አሉ። ግን ስቲል ዊሊያም ሌን ክሬግ ሁለቱም አይደንቲካል ናቸው ብለው ደግሞ እሱም ይሞግታል። ሶ ላይክ ሂልበርት ሆቴል ብቻ ማሰባችን አብሰርድ እንዲሆን ያደርገዋል። እዚህ ምድር ላይ ቢመጣ አብሰርድ እንደሆነ ወደ ፓራዶክስ እንደሚመራ ላይክ ለአይምሮአችን ግልጽ ነው። ይሄ ኔሰሰርሊ ኮንትራዲክሽን የሚለው ግን ስቲል ዲቤተብል ነው ብዬ አስባለሁ።
ይሄኛውን ትይዛላችሁ ወደ ሂልበርት ሆቴል ላይ ስንመጣ ማለት ነው። ሁለተኛው ፊሎሶፊካል አርጊውመንት ልንገራችሁ። ሶ በአልጋዛሊ የሚያቀርበው ሁለተኛው ማለት ነው ፓስት ኢተርናል ዩኒቨርስ ከሆነ የሚኖረው የሆነ ኢንስታንስ አስቀምጡ ይሏቸዋል። ፀሐይ አለች፣ ግን ሁለት ፕላኔቶች አሉ ብለን እናስብ። ሳተርን እና ጁፒተር። ሳተርን እና ጁፒተር፣ ፀሐይ አለች፣ ሳተርን እና ጁፒተር አሉ። ግን ያው ፀሐይ ነው አይደል የሚዞሯት። ነገር ግን ላይክ ሳተርን አንድ ዙር እስክትዞር ድረስ ጁፒተር ስንት ዙር ትዞራለች? ሁለት ዙር ትዞራለች። ሳተርን አንድ ዙር ፀሐይ እስክትዞራት ድረስ ጁፒተር ስንት ነው የምትዞረው? ሁለት። ዴን ይቀጥል ላይክ ሳተርን ሁለተኛውን ዙር ስትዞር ጁፒተር ስንት ነው የምትዞረው? አራት። ዴን ሳተርን ሶስተኛዋን ስትዞር ጁፒተር ስንት ነው የምትዞረው? ስድስት። ሳተርን አራተኛዋን ስትዞር ጁፒተር ስንተኛውን ነው የምትዞረው? ስምንት። እንደዛ ነው የሚመጣው። ብቻ እንደዛ እያለች ትቀጥላለች። ነገር ግን ላይክ ዩኒቨርስ ኢተርናል ከነበረ ከዚህ ጊዜ በፊት ኢተርናል ከነበረ እስካሁን ድረስ እስኪ ላይክ ፀሐይን ስንት ጊዜ ዞረዋታል? ሳተርን እና ጁፒተር ስንት ጊዜ ዞረዋታል ተብለን ብንጠየቅ መልሳችን ምንድን ነው የሚሆነው ነው ጥያቄው። የሁለቱም መልሱ ለኢንፋይናይት አማውንት ኦፍ ታይም የዞሯት ከሆነ ለሁለቱም መልሱ የምንሰጠው ምንድነው? ኢንፋይናይት ጊዜ ዞረዋታል ነው ፀሐይ። ላይክ ፎር ኢንፋይናይት አማውንት ኦፍ ታይም ከወሰድን ቁጥሮቹን ብንዘረዝራቸው ላይክ 1 2 3 4 5 6 7 8 9 10 የሚለውን የሳተርንን እየዘረዘርን በሄድን ቁጥር የጁፒተር አለ አይደለ ላይክ 2 4 6 8 እያለን እነሱንም 1 2 3 4 5 እያለን ብናይ ከሄድ አንድ ለአንድ ኢኩቫለንስ ብንሰራላቸው እኩል ነው የሚሆኑት ለኢንፋይናይት አማውንት ኦፍ ታይም ከሆነ ማለት ነው። ግን ሁለቱ አክቹአሊ እኩል ናቸው ብለን እናገራለን። ለኢንፋይናይት አማውንት ኦፍ ታይም ሁለቱ ከዞሩ ጁፒተር እና ሳተርን እኩል ጊዜ ነው ፀሐይን የዞሯት ብለን መናገር እንችላለን። ታትስ አብሰርድ። ግን እንዴት እኩል ጊዜ ይዞሯታል? ምክንያቱም ይኸው ስንጀምር እኮ አንዱ ሲዞር ሁለት ጊዜ ነው ይሄኛው መዞር ያለበት። አንዴንን ትይዛላችሁ። ይሄኛው ከምን ጋር ይመሳሰላል መሰላችሁ? ወይ ዶሚኖ እናድርግና ወይ ደግሞ እኛ ዶሚኖ ስለማናቅ ምን እናድርግ? እሺ ድንጋዮችን እንደርድር ላይ ከመጨረሻ ወደፊት እየመጣን ስንደረድር የሆነ ከጀርባ ጠቅ ሲደረግ አንዱን እየነካ ሄዶ የመጨረሻው ውድቅ የሚልበት አይነት ኢትስ ካይንድ እንደ አርት የሚያቀርቡት ነገር አለ አይደል? ብቻ ወይ እንደ ጌም ብላችሁ ይሰዱት። ሶ ላይክ እንደዛ የተደረደሩ ድንጋዮች አሉ። ዜን ዛሬ የመጨረሻው ድንጋይ አድርጋችሁ አስቡት። ዛሬን የመጨረሻው ድንጋይ ላይክ ነው ብላችሁ አስቡት። ዜን ከዛሬ በፊት ያሉትን ቀኖች ደግሞ ከዛሬ በፊት ባሉት ድንጋዮች መሰሏቸው። ላይክ ከዛሬ በፊት ያሉት የምንደረድራቸውን ድንጋዮች ከዛሬ በፊት ባለፉት ቀናቶች አድርጓችሁ አስቧቸው እና ዜን ከዛሬ በፊት የነበረው ቀን ፋይናይት ከሆነ ወይም የሚያልቅ ከሆነ ከመጨረሻ ጀምራችሁ ጠቅ ብታደርጉት ለምሳሌ 14 ቢሊዮን ዓመት ይሁን 14 ቢሊዮን ዓመት ይፈጅና ላይክ በቀን አንድ ከሆነ የሚወድቀው ድንጋዩ የመጨረሻው ዛሬ ላይ ውድቅ ትልና ዛሬ ትላለች አይደል? ግን ከዛሬ በፊት ኢንፋይናይት አማውንት ኦፍ ጊዜ ወይም ኢንፋይናይት አማውንት ኦፍ ቀኖች ከሆነ ግን የነበሩት ብላችሁ አስቡ። ዛሬ ብለን ከሰየምናት ድንጋይ በፊት ስንት ድንጋዮች ይኖራሉ? ኢንፋይናይት አያልቁም። ሶ ላይክ ዛሬ መቼም አትደርስም ማለት ነው። እነዛ ድንጋዮች እያለፉ ቢመጡ ኦልዌይስ የሆነ ድንጋይ ብትይዙ ከሱ ድንጋይ በፊት ኢንፋይናይት አማውንት ኦፍ ድንጋዮች አሉ። የትኛውም ድንጋይ ጋር ብትሄዱ ኢንፋይናይት አማውንት ኦፍ ድንጋዮች አሉ። ስለዚህ ላይክ እየወደቀ ክሊክ ያደረገ ዛሬ ጋር መቼም አይደርስም። ዛሬ ብለን የሰየምናት ድንጋይ ያለች አይደል? መቼም አይደርስም። ለምን? ኢንፋይናይት አማውንት ኦፍ ታይም አላ። ሶ ላይክ ዛሬ ላይ መቼም አይደርስም። ግን ይኸው ዛሬ ደርሳለች የሚለን ሐሳብ ያቀርባል አልጋዛሊ። ስቲል አብሰርድ ነው። ላይክ እኔም በጣም ረዥም ጊዜ ፈጅቶብኛል ላይክ እንዴት ሴንስ እንደሚሰጥ ይሄ አርጊውመንት። ላይክ አርጊውመንት እኮ ሴንስ ሰጥቶኛል፣ ግን ላይክ አርጊውመንት ላይክ ውስጤ በደንብ ሴትል እስኪያደርግ ድረስ ቆይቷል። ሶ ላይክ እንደ ይሁን አብሰርዲቲ ብለን ነው እንግዲህ ዛሬ ይኸው ደርሳለችና ከዛሬ ፊት የነበሩት ቀኖች ኢንፋይናይት ሊሆኑ አይችሉም የሚልን ሐሳብ ይመጣል። ግን ከነዚህ አሁን ወደ አብሰርዲቲ ይመራሉ አይደለ? ግን ላይክ ዩኒቨርስ ኢተርናለች የሚለው ላይ የምር ወደ ኮንትራዲክሽን ግን ያመራል ብዬ እንዳስብ ያደረገኝ እዚህ ጋር የቀረቡት ሁለት አርጊውመንቶች ሳይሆኑ ይልቁንም በአሌክሳንደር ፕረስ የቀረበው
የኮዛል ፌኒቲዝም አርጊውመንት ነው። ላይክ ኮዛል ፌኒቲዝም አርጊውመንትን ከዚህ በፊት ሰምታችሁት ከሆነ ላይክ እኔ ወደ ኮንትራዲክሽን እንደሚመራ ቀላሉ ማሳያችን እሱ ነው ብዬ አስባለሁ። እነዚህ ቻሌንጅ ሊደረጉ ይችላሉ ፊሎሶፊክሊ ላይክ እንደዚህ አይነት አብሰርዲቲዎችም ማለት ነው። አብሰርድ ብለን ያዛቸው ላይክ በደንብ ላይክ ኮንትራዲክሽን የሚለው ላይ እስኪ ኮንቪንስ የሚያደርጋችሁ ከሆነ ኮንትራዲክሽን የሚያደርስ ከሆነ ችግር የለውም። ኢትስ ላይክ ሊያደርስም ይችላል። ግን ቀጣይ በደንብ እናየዋለን። የአሌክሳንደር ፕሮስን ኮዛል ፌኒቲዝምን በደንብ መረዳት መቻል አለባችሁ። እንዴት ብቻ በጥያቄው ብቻ ላስቀምጥላችሁና ለቀጣዩ ቀን ስንመጣ መልሱን መመለስ እንድንችል ላይክ እናንተም ዲግ እንድታደርጉ ስለምፈልግ ጥያቄውን ብቻ ላስቀምጥላችሁ። ብዙ አይነት ሲናሪዮ መፍጠር ይቻላል፣ ግን አሪፉ ደ ግሪም ሪፐር ፓራዶክስ ነው፣ በደንብ ፌመስ የሆነው ማለት ነው። ደ ግሪም ሪፐር ፓራዶክስ እንዴት መሰላችሁ? ወደኛው ቋንቋ እናውርደውና ዴሪዝ አበበ የፈረደበት አበበ ስም አለ። ዴሪዝ አበበ የሚባል ሰውዬ አለ እና ተፈርዶበታል። በቃ ላይክ 4 ሰዓት ላይ ተኛ፣ ግን 6 ሰዓት ላይ የሞት መልአክ ተልኮበታል። ስንት ሰዓት ላይ? 6 ሰዓት ላይ የሞት መልአክ ተልኮበታል። ግን ቴክኒክሊ ስለዚህ የሞት መልአክ ምንድነው የታዘው? አበበን ግደለው ነው። ላይክ አንድ አበበ ከአንድ የሞት መልአክ መትረፍ አይችልም ኦብቪየስሊ። እና ነገር ግን እነዚህን የሞት መልአኮች የተላኩት ከስንት ሰዓት እስከ ስንት ሰዓት ባለው ውስጥ መሰላችሁ? ከ5 ሰዓት እስከ 6 ሰዓት ባለው ውስጥ ነው የተላኩት። አበበ ስንት ሰዓት ላይ ተኝቷል? 4 ሰዓት ላይ ተኝቷል ብቻ ያዙት። ዴን አበበ እስከ 5 ሰዓት ድረስ እናገኘዋለን በህይወት አለ። ግን እርግጠኛ መሆን የምንችለው ነገር 6 ሰዓት ካለፈ በኋላ አበበ ይሞታል። በቃ የሞተን አበበ ነው የምናገኘው። አበበ አይተርፍም። ግን አክቹዋሊ አንድ የሞት መልአክ ብቻ አይደለም የተላከው። በ5 ሰዓትና በ6 ሰዓት ውስጥ ስለሆነ መገደል ያለበት 6 ሰዓት ላይ አንድ የሞት መልአክ ቢኖርም በ5 ሰዓትና በ6 ሰዓት መካከል 5 ተኩል ላይ ሌላ የሞት መልአክ ተልኳል። ስለዚህ ትዕዛዙ ምንድነው የሚሆነው? አንደኛው የሞት መልአክ ላይ ለሁሉም የተነገራቸው ነገር አበበ ሞቶ ከሆነ እናንተ የተመደባችሁበት ሰዓት ላይ ሞቶ ከሆነ የሚደርሰው አበበን ምንም እንዳታረጉት፣ ሞቶ ከሆነ የሚደርሰው ምንም አያረጉት። ስለዚህ አንድ የሞት መልአክ መግደል አለበት። ግን ላይክ አሁን የ5 ተኩሉ የሞት መልአክ አበበን ቢገለው የ6 ሰዓቱ ምንም በቃ 6 ሰዓቱን ሲያልፍ ይሄዳል። የተመደበው በዛ ሰዓት ስለሆነ ግን አበበ ምንም አያረገው። አበበን ለመግደል አንድ የሞት መልአክ በቂ ነው ብያቸዋለሁ። ዴን 5 ተኩል ላይ የሞት መልአክ ተመድቧል። ዴን ከ5 ሰዓት እስከ 5 ተኩል ባለው ላይም ደግሞ ሌላ የሞት መልአክ ተመድቧል። 5 ከሩብ ላይ ማለት ነው። ግድ 5 ከሩብና በ5 ሰዓት መካከል እንደገና ደግሞ ሌላ የሞት መልአክ ተመድቧል። 5 ሰዓት ከ7 ደቂቃ ከ30 ሰከንድ ነው የሚሆነው አይደል? እዛ ጋም ሌላ የሞት መልአክ ተመድቧል። ኤንድ ሶን ማለት ነው። በ5 ሰዓትና በ5 ሰዓት ከ7 ደቂቃ ከ30 ሰከንድ መካከል ደግሞ አለ አይደል? ሌላ የሞት መልአክ ዴን በዛ በ5 ሰዓትና በዛኛው ሰዓት ላይ ሌላ መልአክ እያላችሁ ብትሄዱ ባይደው 5 ሰዓት ላይ አደርሱም። እሺ አያልቅም። ላይክ እነዛ እያንዳንዱን ለሁለት እያካፈላችሁ ያንን ስፓባ በማከሉ ያለውን ስፓን ለሁለት እያካፈላችሁ ብትሄዱ የማያልቅ ጊዜ ላይ ነው ላይክ የማያልቁም ላይክ እነዛ ፖይንቶቹ ማለት ነው። የሆነ ላይን ድሮ አድርጋችሁ ብትስሏቸው ፖይንቶቹ በጣም እያነሱ ሄደው ግን አያልቁም። 5 ሰዓት ላይ አደርሱ። እያንዳንዱ ሰዓት ላይ ግን ምን ተመድቧል? ላይክ የሞት መልአክ። ይሄ ሁሉ የምናደርገው ምንድነው ብያችኋለሁ? አክቹዋል ኢንፊኒቲ እዚህ ምድር ላይ ኤግዚስት ማድረግ እንደማይችል ኤግዚስት ካደረገ ሎጂካል ኮንትራዲክሽኖች ኢንቴል እንደሚያደርጉ አንድ ሎጂካል ኮንትራዲክሽን ደግሞ ላይክ አገኘን ከተባለ ሌሎቹ ምንም እንከለክልበት ምክንያት የለም። ሎጂካል ኮንትራዲክሽን ግን ሀፕን ማድረግ አይችልም። ላይክ የሎው ኦፍ ሎጂክ ሶስቱ ግልጹ የመጀመሪያው ምንድነው? ሎው ኦፍ ኮንትራዲክሽን ስለሆነ ወይም ሎው ኦፍ ነን ኮንትራዲክሽን ኦር ሎው ኦፍ ኮንትራዲክሽን። ሶ ኮንትራዲክሽን እዚህ ላይ ኤግዚስት ማድረግ የሚችል ነገር አይደለም እንደ አይዲያል እናስባቸው። ነገር ግን አሁን አክቹዋል ኢንፊኒቲ ኤግዚስት ማድረግ የሚችል ከሆነ ማለትም ለምሳሌ ዩኒቨርስ ለኢንፋይናይት አማውንት ኦፍ ታይም ነው ኖራ ከነበረ ይሄ ኤግዚስት አድርጓል አይደል? ኢንፋይናይት አማውንት ኦፍ ታይም ከዛሬ በፊት ቅድም አይተናል። ይሄ በድንጋዮቹ ምሳሌ። ሶ ይሄም ነገር መስራት አለበት ማለት ነው። ሶ እያንዳንዱ እነዛ መካከሉ ላይ የሞት መልአክ ከተቀመጠ አበበን እርግጠኛ ምን ሆነው 6 ሰዓት ሲያልፍ አበበው ሞቷል። እሱን እርግጠኛ ነው። ምክንያቱም ከነዛ ሁሉ የሞት መልአክ ስለማይተርፍ
ግን አበበን የገደለው የሞት መልአክ የትኛው ነው? ይሄ ነው ጥያቄ። መልስ የምትመልሱልኝ ከሆነ እዚህ ጋር እጠብቃችኋለሁ። አበበን የገደለው የሞት መልአክ የትኛው ነው? የትኛውም ብትሉ መጀመሪያ ላይ ያለው ብትሉኝ እዛ መጀመሪያ ብላችሁ ከጠቆማችሁኝ የሞት መልአክ በፊት ኢንፋይናይት የሆኑ የሞት መልአኮች ተደርድረዋል። አበበ 6 ሰዓት ካለፈ በኋላ ይሞታል፣ ግድ ነው። ላይክ ሞቶ ነው የምናገኘው፣ ምክንያቱም ከእንትኑ ስለማያልፍ ማለት ነው፣ ከሞት መልአኮቹ ስለማያልፍ። ግን የትኛው ነው የገደለው? ማን ነው ኮዝ ያደረገው? የአበበን ሞት የትኛው ነው የትኛው የሞት መልአክ ነው የገደለው ተብላችሁ ብትጠየቁ መመለስ ትችላላችሁ። 5 ሰዓት ከሆነ በኋላ እስከ 6 ሰዓት ባሉት ውስጥ ለሁለት እያካፈልን ስለሆነ ሄድ ነው ኢንፋይናይት ቁጥሮችን ማግኘት እንችላለን። ባይደው ለሁለት እያካፈልን ስንሄድ መቼም አንደርስም። ላይክ ይሄ ሆሪዞንታል ቨርቲካል አሲምፕቶት ምናምን ማትስ ላይ ተምረን የለ ላይክ ሁልጊዜ እየቀረበ ይሄዳል፣ ግን ላይክ አይነካውም ምናምን የሚባል ነገር አክቹዋሊ ሆሪዞንታል አሲምፕቶት ለካ ይቆረጣል፣ ብቻ ግን ቨርቲካል አሲምፕቶት አይነካም ማለት። ልክ እንደዛ ነው የምትሄዱት። ቁጥሩንም ለሁለት ያካፈላችሁ ስትሄዱ ቁጥሩ ለ5 ሰዓት በጣም እየቀረበ ይሄዳል፣ ግን 5 ሰዓት ላይ መቼም አይደርስም። 5 ሰዓት ላይ ከደረሰው ከ5 ሰዓቱ ላይ ገደል ያለው ግሪም ሪፐር ነው የገደለው ማለት እንችላለን። ግን የትኛው ሰዓት ላይ ያለው ነው አሁን የሞት መልአክ የገደለው? ላይክ ይሄንን አበበን ማለት ነው። የትኛው ሰዓት ላይ ያለው? ከሂልበርት ሆቴል እና ቅድም ካሳያችሁ የድንጋዩ ምሳሌ ምናምን ባለፈ ይሄኛው አርጊውመንት ለኔ ኮንትራዲክሽኑን በደንብ ያሳየኛል። ኮንትራዲክት ያደርጋል። እነዚህ አብሰርዲቲን በደንብ ያሳያል። ላይክ አይምሮአችን ውስጥ ኮንሲቭ እንዳናደርጉ ያደርጋሉ። ላይክ ምድር ላይ ምር ይሄ ነገር ኤግዚስት ማድረግ ይችላል የሚለውን ነገር ማለት እና ኦብጀክሽን ይነሳሉ። እሺ ላይክ እንደዚህ አይነት ሀሳቦች ላይ የመጀመሪያው ምንድነው? አይ ሂልበርት ሆቴል እኮ ላይክ ፓስት ላይክ የፓስት ፓስት በአንድ ጊዜ አይደለም ኤግዚስት የሚያደርገው እያለፈ አይደል የሚሄደው። ስለዚህ ሂልበርት ሆቴል ይኸው ሊሆን አይችልም። ስለዚህ ላይክ ሊሆን የማይችል ነገር ነው እያነሳችሁ ያላችሁት። ምክንያቱም የሂልበርት ሆቴል እንደ ኢቨንት አይደለ የሳል ነው። ስለዚህ ፓስት ደግሞ ሲያልፍ ያልፋል አናገኘውም ነው አንዴ። ሂልበርት ሆቴል ደግሞ ላይክ ፓስቱ ካለፈ አብሮ ነው የሚያልፈው የሚል ነገር እንደሳል። ነገር ግን ፓስቱ ቢያልፈ የሱ ኮንሲኩዌንሶችን ይገኛሉ። በእያንዳንዱ ቀን አንዳንድ ሩም ብንገነባ ሰኞ ላይ ገነባነው ሩም ማክሰኞ ላይ ስንደርስ እናገኘዋለን እሱ ሩም። ከዛ እሱ ላይ መጨመር ነው ሁለተኛ ሩም ማለት ነው። ስለዚህ ከዛሬ ፊት ኢንፋይናይት አማውንት ኦፍ ቀኖች ከሆነ ያለፉት ቴክኒክሊ ሂልበርት ሆቴል መገንባት ይችላል። በእያንዳንዱ ቀን አንዳንድ ክፍል ብትገነቡ ዛሬ ላይ ብትደርሱ ኢንፋይናይት አማውንት ኦፍ ሩም ነው የምታገኙት። ስለዚህ አይሁንም ተብሎ መከራከር ያን ያህል አያራምድም። ሁለተኛ በእነሱ እንትን ካለ ላይክ ኤግዚስት ላያደርግ የሚችል ነገር ነው። ሁለተኛ ደግሞ ኢንፋይናይት ነምበር ኦፍ ኦልሬዲ እኮ ኤግዚስት የሚያደርጉ ነገሮች አሉ የሚል ነገር፣ ለምሳሌ ቁጥር ኢንፋይናይት ነው አይደል? ቁጥሮች ኤግዚስት ያደርጋሉ የሚል ነገር ይነሳል። ላይክ ሜንታል አብስትራክሽን ናቸው ወይስ ኤግዚስት ሪሊ የሚያደርጉ ነገሮች ናቸው እነዚህ ማቴማቲካል ኤንቲቲዎች የሚለው ነገር ግን በጣም ዲቤተብል እና ዲስፒዩትድ የሆነ አሰምፕሽን ይሄኛው ምን እስከሆነ አብዛኞቹ ፊሎሶፈሮች ማይቀበሉት ነገር ነው። ስለዚህ ላይክ ነምበሮች ኤግዚስት ያደርጋሉ አያደርጉም የሚለውን ነገር ከፈለጋችሁ እንትን ጠይቁኝ፣ ቲቲ ላይብራሪ ላይ ጠይቁኝና እዛ ላይ መጽሐፍ ልክላችኋለሁ። የራሱ የዊሊያም ሌን ክሬግ መጽሐፍ ስላለ ማለት ነው። ሶ ላይክ ነምበሮች ኤግዚስት ማያደርጉ ከሆነ አክቹዋል ኢንፊኒቲ ኤግዚስት ያደርጋል ብሎ የሚያሳዩት ነገር አይኖርም። ሶ ላይክ አይቀጥልም። እነዚህ ቀላሎቹ ኦብጀክሽኖች ናቸው። ከበድ ያሉት እንዳልኳቸው አፖሎጀቲክስ ዋን አልቆ ወደ 2 ስንገባ እናየዋለን።